የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። ይህም የመካከለኛው ምስራቅ ጦርነትን ውጥረት አባብሶታል። ሰፋ ያለ መረጃ ይዘናል። የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። ዝርዝሩን ይዘናል። እንደዚሁም በቱርክ ኢስታንቡል በሚገኘው የእስራኤል ቆንስላ አቅራቢያ በተከፈተ ተኩስ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቧል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችን ወደ እናንተ ልናደርስ ተገኝተናል። ሰላም ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክና ሼር እንድታደርጉም ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻን አጠናክረው ደግመውታል። ፕሬዝዳንቱም ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምረውም ያን እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነት ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሑፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል። የ47 ዓመት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት ተኩስ አቁም ሀሳብ እንድትቀበል ያስቀመጡት የጊዜ ገደብ ዛሬ ሌሊት ያበጣል። ኢራን የተኩስ አቁም ሳይሆን ሙሉ በሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋትን ፈጥሯል። ሌላው ፕሬዝዳንት ትራምፕ ኢራን ከተቀመጠላት የጊዜ ገደብ በፊት ስምምነት ላይ ካልደረሰች ስልጣኔዋ በአንድ ሌሊት ያከትማል ማለታቸውን ተከትሎ የአሜሪካ ምክር ቤት አባላት ተቃውሟቸውን እያሰሙ ነው። በተለይ የትራምፕ ፓርቲ ተቀናቃኝ የሆኑት የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች በቶሎ መፍትሄ እንዲፈለግ እየጠየቁ ነው። በአሜሪካ የሕግ መወሰኛ ምክር ቤት የዲሞክራቶች መሪ የሆኑት ቸክ ሹመር ይህ ግለሰብ በጣም የታመመ ሰው ነው፣ ይህንን የግዴለሽነት ጦርነት ለመቃወም ፈቃደኛ ያልሆኑ እያንዳንዳቸው የሪፐብሊካን ፓርቲ የምክር ቤት አባላት ለየትኛውም አይነት አስከፊ ዳፋ ኃላፊነት አለባቸው ሲሉ ሪፐብሊካንን ወቅሰዋል። የዲሞክራቲክ ፓርቲ መሪው ሐኪም ጄፍሪስ በበኩላቸው ዶናልድ ትራምፕ በግዴለሽነት የገባበት የኢራን ጦርነት ወደ 3ኛው የዓለም ጦርነት ሳያስገባ በፊት ምክር ቤቱ ማስቆም አለበት። ይህንን እብደት በማስቆም በኩል ሁሉም ሪፐብሊካኖች ብሔራዊ ኃላፊነት አለባቸውም ብለዋል። የምክር ቤት አባሉ ጄሰን ክሮ ደግሞ የአንድን ሀገር ስልጣኔን ለማጥፋት መዛት የጦር ወንጀል ነው፣ በተደጋጋሚ እንዳልኩት ጦር ሰራዊታችን ሕጋዊ ትዕዛዞችን ብቻ ነው መከተል ያለበት፣ መልካም ሕሊና ያላቸው ሁሉም አሜሪካውያን ይህንን ድርጊት መቃወም አለባቸው ሲሉ ጥሪያቸውን አቅርበዋል። ሌላው ከመካከለኛው ጦርነት ጋር በተያያዘ የተሰማው ሰበር ዜና የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። በጥቃቱ በሳውዲ አረቢያ ውስጥ በተለያዩ አካባቢዎች የሚገኙ የአሜሪካ የፔትሮኬሚካል ተቋማት ላይ በመካከለኛ ርቀት ሚሳኤሎችና በአጥፍቶ ጠፊ ድሮኖች የተሳካ ጥቃት መፈጸሙን አመልክቷል። ዘቡ እንዳለው ከተቋማቱ በተጨማሪ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙ የአሜሪካ ጥቅሞችና ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ ወታደራዊ የእዝና የቁጥጥር ማዕከላት ኢላማ መሆናቸውን ገልጿል። በመግለጫው ላይ ኢራን ይህንን እርምጃ የወሰደችው ሰኞ ዕለት በዓሉ ላይ የፔትሮኬሚካል ማዕከል ላይ የተፈጸመባትን ጥቃት ለመበቀል መሆኑም ተጠቅሷል።
አብዮታዊ ዘቡም አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅም የሚያልፍ ይሆናል በማለት አስጠንቅቋል። አሜሪካ በኢራን ላይ ከባድ ጥቃት ለመፈጸም ያስቀመጠችው የጊዜ ገደብ ወደ መጠናቀቁ እየተቃረበ ባለበት በአሁኑ ሰዓት የኢራን አብዮታዊ ዘብ ባወጣው መግለጫ አሜሪካና አጋሮቿ ኢራን ኢላማ የምታደርጋቸው ቦታዎች ውስጥ ሆነው ቆይተው የነበረ መሆኑን ገልጿል። ይህ ለመልካም ጉርብትና ሲባል ኢራን አሳይተው የነበረ ቁጥብነት ኢላማዎችን እንድትለይ አድርጓት መቆየቱን፣ ነገር ግን ከዚህ በኋላ ይህ ቁጥብነት እንደማይኖር በመጥቀስ አስፈላጊ በተባሉ ኢላማዎች ላይ ያለማወላወል እርምጃ ይወሰዳል ብሏል። ሌላው በቱርክ ኢስታንቡል በሚገኘው የእስራኤል ቆንስላ አቅራቢያ በተከፈተ ተኩስ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቧል። በተኩሱ 2 ፖሊሶች ጉዳት እንደደረሰባቸው የሀገሪቱ ብሔራዊ መገናኛ ብዙሃን እየዘገቡ ይገኛሉ። መገናኛ ብዙሃኑ 3ቱ ተጠርጣሪዎች እርምጃ ተወስዶባቸዋል ያሉ ሲሆን ቢያንስ 2ቱ መገደላቸውን አስታውቋል። የቱርክ የሀገር ውስጥ ሚኒስቴር በፖሊስ ጋር ተኩስ የከፈቱ ሰዎች መሆናቸውን ተናግረዋል። የኢስታንቡል አስተዳዳሪ ከአጥቂዎቹ ውስጥ አንዱ መገደሉንና 2ቱ ላይ ደግሞ እርምጃ እንደተወሰደባቸው ለሲኤንኤን ተርክ ተናግረዋል። በፖሊስ ኃይላችን ላይ ጥቃት ተፈጽሟል፣ 2 ፖሊሶቻችን ቆስሏል፣ ከአሸባሪዎች ውስጥ አንዱ ተገድሏል፣ 2ቱ ደግሞ በተወሰደባቸው እርምጃ ቆስሏል ያሉት ገዢው ጥቃቱ ትልቅ ቢሆንም እንኳ ጉዳቱ ፖሊስ በወሰደው እርምጃ አነስተኛ መሆኑን አክለው ተናግሯል። በቱርክ በአሁኑ ወቅት ምንም አይነት የእስራኤል ዲፕሎማት አለመኖሩን ሮይተርስና ኤኤፍፒ ዜና ወኪሎች ምንጮችን ጠቅሰው ዘግበዋል። የእስራኤል ኤምባሲ በቱርክ ዋና ከተማ አንካራ የሚገኝ ሲሆን በኢስታንቡል ያለው ቆንስላ ጽሕፈት ቤት ነው። የቱርክ ፍትህ ሚኒስቴር በቆንስሉ አካባቢ ስለተከፈተው ተኩስ ምርመራ እየተደረገ መሆኑን ገልጿል። በርካታ የፖሊስ አባላት በቆንስሉ አካባቢ ታይተዋል። ቆንስሉ የሚገኘው በቱርክ ትልቋ ከተማ ኢስታንቡል ሰሜናዊ ክፍል ነው። ጥቃቱ የተፈጸመው በቀጠናው እየተካሄደ ባለው ጦርነት የተነሳ ውጥረቶች በተባባሱበት ወቅት ነው። እስራኤል በኢራን ተጨማሪ ጥቃቶችን መፈጸሟን ሪፖርት ካደረገች በኋላ የአሜሪካ ጦር ጦርነቱ ከተጀመረ ከየካቲት 21 ወዲህ 13000 ኢላማዎችን መምታቱን ገልጿል። አሜሪካ በኢራን እያካሄደች ባለችውና ኤፒኬ ፉሪ ተብሎ በሚጠራ ወታደራዊ ዘመቻ ከ155 በላይ የኢራን መርከቦችን ማውደማቸውን አሊያም መጎዳታቸውን ማስታውቃለች። የአሜሪካ ማዕከላዊ ኮማንድ ሴንትኮም ከደበደባቸው ኢላማዎች መካከል የእስላማዊ አብዮታዊ ዘብ ዋና መስሪያ ቤት፣ የአየር መቃወሚያ ስርዓት፣ የባሊስቲክ ሚሳኤል ጣቢያዎችና የኢራን ባህር ኃይል መርከቦች እንዲሁም ሰርጓጅ መርከቦች ይገኙበታል ብሏል። ይህ በእንዲህ እንዳለ መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋጅ ዜና ወኪል የአሜሪካና የእስራኤል ጥቃት በኢራን ከተጀመረ ወዲህ 1665 ንጹሐንን ጨምሮ 3500 ሰዎች መገደላቸውን አስታውቋል። በአንጻሩ የእስራኤል አሜሪካ ጦርነት በኢራን ከተጀመረ ወዲህ 1600 የሚሆኑ ንጹሐንን ጨምሮ 3500 የሚሆኑ ሰዎች በሀገሪቷ እንደተገደሉ የሰብአዊ መብቶች ተሟጋቾች የዜና ወኪል ሃርና አስታውቋል። ትናንት ሰኞ ብቻ 59 ሰዎች መገደላቸውንና ሌሎች 58 ሰዎች ደግሞ መቁሰላቸውን በምሽት ዳሰሳው ገልጿል። ያለፉት 24 ሰዓታት ባለፉት 10 ቀናት ከተፈጸሙ ጥቃቶች ከፍተኛ መጠን ነው ተብሏል። ሰኞ ዕለት በቴህራን የሚገኘው ሻሪፍ ዩኒቨርሲቲ በመኖሪያ ህንፃና በኬሚካል ፋብሪካ ላይ የተፈጸሙ ጥቃቶችን ጨምሮ በመላው ሀገሪቱ ትላልቅ ጥቃቶች ተፈጽመዋል። ቡድኑ በመስክ ሪፖርት ከአካባቢ ምንጮች፣ ከሕክምናና ድንገተኛ አደጋ ምንጮች፣ ከሲቪል ማህበረሰብ ጥምረቶች እንዲሁም ከፎቶግራፎች፣ ተንቀሳቃሽ ምስሎችና ከመንግስት ባለስልጣናት መግለጫዎች በመጭመቅ አሃዛዊ መረጃውን እንደሚያጠናክር ገልጿል።